የሰው ቃርሚያ ምዕራፍ 1 እኔ ያደግኩበት ዘመን። እኔ በልጅነት እድሜ ያየኋቸው መልካም ሰዎች ዛሬም ድረስ ዘወትር በህሊናዬ ውስጥ እየተመላለሱ ብቅ ይላሉ። ከነዚህም ውስጥ አንዳንዶቹ ከብቶች ሳር ሳበላ ስጠብቅ ያየኋቸው አባቶች ናቸው። በመንገድ ላይ በፈረስና በበቅሎ ሲሄዱ ትንሽነቴን እረኝነቴን ሳይንቁ ከሚጓዙበት በቅሎና ፈረስ ላይ ወርደው ሰላምታ በመስጠት እግዚአብሔር ያሳድግህ ይሉኛል። መርቀውኝ ራሴን እያሻሹና እየደባበሱ ጎሽ ተባረክ፣ በርታ፣ የቤተሰብ አጋዥ መሆን ደስ ይላል በማለት ከልብ በመነጨ ፈገግታ መልካሙን እድል ሁሉ ተመኝተውልኝ ጉዟቸውን ይቀጥሉ ነበር። እኔም ታዲያ ከነዚያን የክብር አባቶች ጋራ ህሊናዬ አብሮ ወደሚሄዱበት ቦታ ድረስ ጥርግ ይል ነበር። ቀን ከብቶችና በጎቼን ከቀበሮ ከጅብ ተከላክዬ ሆዳቸውን አጥግቤ ማታ በረት ካስገባው በኋላ በውሎዬ የገጠሙኝ ነገሮች ሁሉ አንድ በአንድ ለአባቴ ነግረዋለሁ። ያየኋቸውን ሰዎችና የመረቁኝን ሽማግሌዎች ጭምር አባቴ ወሬን ሳይንቅ ካዳመጠኝ በኋላ አየህ ልጄ፣ እነዚህ የእግዚአብሔር ሰዎች አለያም መላእክት ሊሆኑ ይችላሉ ይለኛል። ብዙውን ጊዜ እንደዚህ የሚመርቁና የሚባርኩ ደጋግ ሰዎች ምርቃታቸውና ባርኳቸው ከእድሜ ልክ አልፎ ለትውልድ ትውልድ ይሸጋገራል። የሚያሳዩት ትህትና የሚናገሩት ንግግር ከአይነ ህሊና ውስጥ አይጠፋም። ስለዚህም ሁል ጊዜ ከህሊናህ ታስታውሳቸዋለህ። ከተቀመጡበት ፈረስና በቅሎ ላይ ወርደው የሽምግልና በረከታቸውን ሰጥተውሃል ማለት ነው እያለኝ ሲነግረኝ እኔም ደስታዬ ወደር የለውም። አባቴም መልሶ አይዞህ ልጄ እግዚአብሔር ይበል ምርቃት ይርጋ ብያለሁ እያለ ምርቃቴን ያጸናልኝ ነበር። በአንድ ወቅት በባሌ ጎባ መካነ ሰላም ቅዱስ ጊዮርጊስ ስር ካለው የአቦ ጠበል ለመቅዳት ከኛ መኖሪያ ሰፈር በግምት 5 ኪሎ ሜትር በላይ የሚሆን መንገድ በእግሬ ተጉዤ ትልቅ ዋሻ ውስጥ ስደርስ በዚያ ሰፈር ላይ አንድ ሱባኤ የሚቆጥሩ ጸጉራም ባህታዊ ተመለከተው። ከላይ የቁርበት ደበሎ ከውስጥ ደግሞ ቢጫ ወፍራም ጋቢ ተጎናጽፈዋል። በትረ መስቀልና የጸሎት መጽሐፍ በቀኝና በግራ ትከሻቸው አንግተዋል። በእጃቸው ምልክት ጠሩኝና ዝም ብለው አዩኝ። ቀና ብዬ ስመለከታቸው ምንም እንኳን ድምጻቸውን ባልሰማም ከሁኔታቸው ስረዳ ግን የሚጸልዩልኝ መሰለኝ። ከትንሽ ደቂቃ በኋላ በጠሩኝ እጃቸው ተመለስ የሚል ምልክት አሳዩኝ። እኔም ጀሪካዬን ይዤ ወደ ጠበል መቅጃው ጉዞዬን ቀጠልኩ። ወዲያው ጸበሉን ቀድቼ ስመለስ እኛ ባህታዊ በቦታው ላይ አልነበሩም። በዚህ ፍጥነት ወዴት ገቡ ብዬ አካባቢዬን ቃኘሁት። ቆመውበት ወደ ነበረው ዋሻ ገብቼ እስከምችለው ድረስ በጥሻው በጫካው እየሮጥሁ ፈለግኳቸው፣ ግን ባህታዊውን ለማግኘት አልቻልኩም። በእርግጠኝነት የሰው ባህታዊ ማየቴን አምኛለሁ። ወዴት እንደተሰወሩ ግን በፍጹም አልገባኝም። ይሁን እንጂ በሰዓቱ ያየሁት ቁመናቸው፣ አስተያየታቸው፣ አለባበሳቸውና የእጅ ጥሪ ምልክታቸው እስከ ዛሬ ድረስ በልቦናዬ ውስጥ እንደ ግድግዳ ፎቶግራፍ ተስሎ ተቀምጧል። በቀደሙት ዘመናት ማለትም እስከ 60ዎቹ ዘመን ድረስ አገራችን ኢትዮጵያ እንዲህ ከህሊና ውስጥ የማይጠፉ ትልልቅ አባቶች ነበሯት። የኔና የአባቴ አገልግሎት አባቴ በቅስና እኔ ደግሞ በድቁና በጎፋ ደብረ ሳህል የተራራው ቅዱስ ሚካኤል ቤተክርስቲያን በጋራ እናገለግል ነበር። በወቅቱ የአባቴ ደሞዝ 15 ብር ሲሆን የኔ ደሞዝ ደግሞ 3 ብር ብቻ ነው። ነገር ግን ገንዘብ ባይኖርም ደሞዝ ባይከፈለንም እንኳን ሁላችንም ብሩን ረስተን በነጻ እናገለግል ነበር። ምክንያቱም አገልግሎታችን የፍቅር ዋጋ አለይ በሰማይ በሚል ሰማያዊ ተስፋ የተመሰረተ ነበር እንጂ ካልከፈሉኝ
አላገለግልም የሚል የኩርፊያ አገልግሎት አልነበረም። ስለዚህ ተከፈለም አልተከፈለም አገልግሎታችን በፍጹም አይቋረጥም። ደሞዝ ስላጣን አጉረምርመን አናውቅም። እንዲያውም ጭራሽ እጅግ ደስተኞች ነበርን። በወቅቱ ደሞዝ ካልተከፈለን አናገለግልም ይሉ የነበሩ አንዳንድ ዲያቆናትና ካህናት ዛሬ በሕይወት የሉም። በደሞዝ ምክንያት ብዙ ጊዜ የቅዳሴ አገልግሎት እያስታጎሉ ሰንበትን፣ ምዕመናንን፣ ቆራቢዎችን ያሳዝኑ የነበሩ አገልጋዮች አሁን ድረስ ትዝ ይሉኛል። አባቴና እኔ ግን ከሌሊቱ 6 ሰዓት እየተነሳን አባቴ መምሬ ዓለሙና መምሬ ቅጣው የሚባሉ የዋህ ቅን በጎ መካሪና ዘካሪ አባቶችን ቀስቅሶ አብረን በመሄድ እናገለግል ነበር። በሌሊት ጉዟችን ላይ የሚያጋጥሙን ጅብና ቀበሮ እያባረርን ስንሄድ ሶስቱ ቄሶች የሚያወሩትና የሚጫወቱት የነበረው ቁም ነገር ምንጊዜም ከህሊና አይጠፋም። እነዚህ አባቶች እንደ ዛሬዎቹ አንዳንድ አገልጋዮች አብረው በልተውና ጠጥተው የሚያሙ፣ የሚተቹ፣ የሚነቅፉ፣ የሚያፌዙና የሚያሽሟጥጡ አይነት አልነበሩም። ይልቁንም በፍቅርና በአንድነት ሆነው ሱባኤ እየቆጠሩ ስለ ሀገራቸውና ስለ ሕዝባቸው የሚጸልዩ ነበሩ። በዚያ ወቅት ሌሊት ተያይዘን ስንጓዝ ሰማያትን እያነበቡና ከዋክብትን እየተመለከቱ በኢትዮጵያ በሰሜን በኩል ጭራ ያለው ኮከብ መከሰቱንና መታየቱን ጭምር እየመረመሩ ቀድመው ዛሬ ላይ የደረስንበትን የእርግማን ፍዳ ችግር በደንብ ይገልጹት ነበር። በልጅነት አይምሮዬ በደንብ አስታውሳለሁ።